ጓደኞች አሉት ልበል እናንተ እንኳን አትሉ ወጣቱ ምናምን እንትና አለባበስክን አስተካክል እንትና ጸጉርን አስተካክል እንትና እንዲህ አይነት አለባበስ አትልበሽ እንትና እንዲህ አታርጉ ሲባል ዋናው የልብ ንጹህና ነው ይላል። ዋናው የልብ ንጹህ ነው እግዚአብሔር እንደናንተ አያጋንንም ይላል። ዋናው ሲጀመር ታዲያም እኮ ልቡ ንጹህ ደግሞ አይደለም። ይገርማል። ለማመካኛ ሲሆን ነው ዋናው የልብ ንጹህና ነው ይላል እንጂ ልቡም ንጹህ አይደለም። ሲጀመር ልብ በሉ ሻይ ስታፈሉ ታውቃላችሁ። ሻይ ሲፈላ ከውስጥ ቀረፍ የሻይ ቀረፋ ብትጨምሩበት ሽታው ምንድን ነው የሚወጣው እንፋሎቱ ምንድን ይሸታል። ወተት ብታፈሉ እንፋሎቱ ምን ይሸታል። ስለዚህ የሚወጣው እንፋሎት ከውስጥ ያለውን ነው ማለት ነው። ሰው ባለባበሱ ባነጋገሩ በፀጉር አቆራረጡ ባካሄዱ በኑሮ የሚገልጸው የልቡን እንፋሎት ነው። ከውስጥ የሌለውን የታመጣው እንግዲህ ፀጉር አስተካካዩ ሰጥተውህ ቡቲኮቹ ሰጥተውህ ጭነው በበግድ በፖሊስ ይዘው ልብ ያመጣው ነው። እገሌ ልቡ ንጹህ ነው እንዲሁ አፉ ነው እንጂ ልቡ አፉ የታምጥቶት ነው። ስለዚህ ምን እንግዲህ አፋዊ ቅድስና የውስጥ ምልክት ነው። እግዚአብሔር እንደናንተ አይደለም። እንዲህ እውነቴን ነው። አንዲት ሴት ራሷን እንደማትገዛ ልብሷ ይነግረኛል። እኔ እውነቴን ነው የምነግርህ። ከሰከነች ምን ያደርግላታል? ያ ሁሉ የልቧን ነው የምትነግረኝ። አንድ ሰው ልቡን ነው የሚነግረኝ። እኔ እንደዚህ ያለውን እያለን የሚነግረኝ ሲወጣ ሲወርድ ማለት ሲሄድ ሰው በአፉም በአይኑም በእጁም በእግሩም በቤቱ ራሱ ቤቱን ዝም ብላችሁ ልዩት እዚህ ውስጥ